ያለ መታወቅ ወይኔ ማን ነው የሰራው? ማን ነው የምን አልጋ ማን ነው ሰላም ያሰራውትን አልጋ ይሰራው? እሱን የሰራው እናቴ ትምት ነው ያለው መደረራቱ አይደለም ወንድሜ። ቆይ ምን ሆነ? በመጀመሪያው ዙር ነው የተሰባበረው። ማን ነው የሰራው? ያንተ ስህተት ነው ማለት እኔ ችሎታል እናቴ ትምት ችሎታል አይደለም። ውሸት ነው እኔ ማስመሰል ነው ማሳየኛው ነው አይደለም። እኛ ይኸውልህ ወንድሜ የቤት ሰራተኞች ነን እንችላለን ብለን ነው እዚህ እንጨት ቤት የገባነው። ውሸታችንን ነው ዱማ ዱሜቢ ዱማ ዱማ ዱሜቢ ዱማቤ ዱሜቢ ዱማቤ ዱማቤ ዱሜቢ ካቻሌ ካርናኔ ካቻሌ አዲሬ መርሳ አዲሬ ሱሉሌ አናና ሱሉሌ ካነሌ አዛ ሻወር ቤቱ እዚህ ነው። አዎ ሻወር ቤቱ እዚህ ነው። ግን ወንድሜ በክታላ ገላኮ ይጨርሳል። አዋጣኝም። እሺ አባት ምንድነው? አንተ ቀልድ ነው እንዴ? የምን አባ ቀልድ ነው? እያየ አይደል እንዴ? መቃብር ፈንቅለ የወጣ እኮ ነው የሚመስለው። እንደዚህ ቀየፈር መስለ አንተ ውሃ ምናምን ትላለህ እንዴ? በምን ሂሳብ ያዋጣል? ታውቃለህ? ቧንቧውን ዲምላይት ነው። አሃ አረ ወንድሜ ስራ እኮ ነው። የምን አባ ስራ ነው? እንደዚህ አፈር ከለር መስለ ለእናት ሀገር ነው እንደ የምትሰራው? ምን አልፎ አልፎ ምን በአንዳንድ ያገባም እንደ ሻወር በወር አንዴም ቢሆን ሳሙና አስጠኝሽ ነው። የምን ሳም? እሺ ወንድሜ ግን ይሁን ልተባበርህ እንጂ አዋጣኝም። እሺ ወንድሜ ገብተህ ደግሞ እንዳቆይ። ምንድነው አንድ ሳሙና ሰጠኝ። አንድ አራት አስጠኝ እንጂ አንድ አራት ትላለህ እንዴ? ልትበላ ነው እንዴ? የምን አንድ አራት ነው? ስማ ልብስ ነው እንደ የምታጥበው? አራት ይላል እንዴ? ምን ካንተ ጋር ሀሰው አለ እንዴ? ለሌላው እኮ ቆርጠን ነው የምንሰጠው። ስለበከትክ እኮ ነው የሰጠው። ሊያጨልለኝ ነው እንዴ? ልግባሽው። የት ነው የምትገባው? ስማ በዚህ ሁኔታ ትገባለህ? ሙሉ ልብስን እዚህ ፓንትን ሁሉንም ነገር እያየሁ ፊት ለፊቴ ላውልቀ ነው የምትገባው። ይሄ ውስጥ ገብታ አንድ ወር ልትቆይ ልብስ ልታጥን ይሄን ትበላለህ። የልባም ልጅ በ15 ዓመቷ አግብታ በ17 ዓመቷ ትወልዳለች። አንቺ በ27 ዓመትሽ ቁጥሬን ማን ሰጠ? ቁጥሬን ከየት አገኘሁት ያለሽ ገልቱ። ከየት የሚምጣ ቁጥሩ? ዋናው መደወሉ ነው። ሰይጣን ይስጠው፣ መጋኛ ይስጠው፣ ጓደኛ ይስጠው፣ ጠላቱ ነው ዝሮ ዝሮ የሚሰጠው። የ27 ዓመት ጠላት አንድ ክፉ ጠላት ይኖረዋል። እሱ ነው የሰጠው። ግን ከየት የሚቀበል? ዋናው መደወሉ ነው። አግቢ። ምን አይነት ግትር አላማ አለኝ እኔ አሁን አላገባ እና እኔ ላግባልሽ? ምን አይነት ሶራ በላላ ወንድሜ ራይደርሽን አይ ቪየት ነኝ እያየ አይደል እንደ ራይር መሆኑን 60-90 እያለ ቀለም አልባ ወንድ ምን አይነት ነገር ነው? ምንድነው ስድቡሽ? ስማ ደበረ እንደ ወንድሜ ዱላም አለው። እሺ ቃሊቲ ታደርሰኛለህ? በዚህ ቤንዝል ቃሊቲ አላለም። ስማ ከሴምሲ ቃሊቲ እደንቆም ናታ ጅቡቲ ቃሊቲ ከደረስክ ምን ቀረ ወንድሜ? ድሬዳዋ፣ ሐረር፣ ናዝሬት ምናም ጅጅጋ እዛ ከደረስኩ እኔ ቃሊቲ መድረስ እኮ ነው ያቃተኝ። እመለሳለሁ እንደ ቃሊቲ ብደርስ ጃንጆ። ምንድነው ገጣሚ ነሽ እንዴ? ይሄ ኑሮ ራሱ ስማ ግጥም በለው ስፌት የሆነ ኑሮ ነው እኮ እየኖርን ያለ ነው። በሲር የማይፈታ ኑሮ። እሺ ታስጀምሯለሽ እንዴ ነው? እኛ ከጀመርን ቆየን። እናንተ ጋር አልጀመረም እንደ ወንድሜ ኑሮ። ልጅ ምን ሆነ ዛሬ? እሺ በስንት ነው የምታደርሰኝ? ስማ 5000 ብር ትከፍላለህ። ግቢ በቃ ያራደል ግባ። አዴ ምንድነው ግዢ ነው እንዴ? ስማ እንኳን መኪና በዚህ ብር ሀያ አገዛም። ምን አይነት ነገር ምንድነው? ቤንዚን የቀዳችሁ ነው? ምንድነው ሮሮ? ምንድነው ምን ቀዳው? ምንድነው ሀሌትር ነው እኮ ምን ቀዳው? ስማ አርጥበ መልስ የሆነ ኑሮ እኮ ነው። ወይኔ በእናትህ ስማ አሁን ሁሉንም ነገር ተውና ማለት ነው መሳፈር ምናምኑን ተውና በ1500 ብር እቺ መኪና ቆርጠ እድልን ሞክር። ከነነፍሷ እንደፈለክ ወደ ፈለክበት ታዛለህ። ናግባ። ስማ እንደባለፈው ከሆነ እኔ አልመጥም። ቱቦ መልስልኝ። ኧረ አሳስብም። በደንብ ነው የተማሰለው። እሺ ተቀምሷል። ኧረ አንተ ተው። ስማ ስለማታውቅ እኮ ነው። አር እኮ አይደለም የሚያሩት 40 ሜትር ሳይ የመጀመሪያ እኮ ነው። ግንድ የሚያካክል አር እኮ ነው የሚያሩት። ስማ ይሄ እኮ ሌላ ሀገር መንገድ እኮ ነው የሚዘጋበት። ኮብልስቶን የሆነ አር እኮ ነው የሚታረው። ስማ የተቀቀለ ያልተቀቀለ ዱባ ነው የሚበሉት። አራ ይምሰል ፈሳቸው ራሱ አር በለው። አሃ ስማ ያኛውን ደግሞ እንዳከተው እሱም ባይጅዘን እንሄዳለን። ይሄን በምን በቤት መንገድ ይገባል? አር መሰለ እንዴ? አንተ ስለማታውቅ እኮ ነው። ከ1000 ኪሎ ሜትር የሚሳብ እኮ ነው የሚመስለው። እዚህ ወደ 10 ምናምን ሰዓት እኮ ነው የቆየሁት አንዴ ለመሳብ። ወይኔ ሽታው የአፍንጫ ቲራ እኮ ነው ያነሳን። አር መሰለ እንዴ? አራም ወንድ ሰው ውስጥ ወርቆ እኮ ነው የሚመስለው። ይሄ በቱቦ መንገድ አይደለም፣ በማስተንፈሻ መንገድ አይሳብም እኮ። ስማ እኔ የሥራ ፍቅር እንጂ እኮ የሽታ የመቀመም እኮ ስሜት የለብኝም። እኔ አልሰራም። ቱቦ መልስልኝ። ስማ የሀብታም የስልክ ፓስወርድ እና የድሃ የስልክ ፓስወርድ ራሱ ይለያል። እውነቴን ነው። ሀብታሞች ስልክ ፓስወርድ የሚያደርጉት ዜድ ኤ ራይት ኤን ቢ ምናምን ብቻ 4 ነጥብ ትሙላለት ሌላ አይፈልግም። ድሃዎቹስ
እንዳለ እዛ ጋር ያሉት የፓስወርዶቹ ነጥቦች ሙሉ ይሞላሉ ማለት ነው። እንደዚህ ዘከዝካል። እኔ ሁለተኛ ክፍል ሆኜ ስፈርመው የነበረ አይነት ፍርሚያ የማይገባኝ ዛሬ ፈርሜው ነገ ማልደግመው ያ አይነት እኔ ምን እንዳይወሰድ ነው። እውነቴን እኮ ነው። ያንተ ፈቶና በሄደ በለ የምትጀራጀላት ሊፈቶ ቢኖር ነው ያባቴ እናት ቢኖር ባለ ሀብቱ እንደዛ ብዙ ነገር ይኖርዋል እዛ ውስጥ። ያ የተዋ አታስነቁ። እኛ ችጋራም እናንተ ችጋራሞች ፓስወርድ አታብዙ። በቃ አንድ ራይት 4 ነጥብ ከሞላ ይበቃል። ቁጥርም ከሆነ በቃ 4 አይነት ቁጥር ይበቃል። እውነቴን ነው። ምን ተወዳል በዛ ብደ በእናንተ ምክንያት የኛ የችጋራሞች ስም መጥፋት የለበትም። በአንዳንድ ችጋራሞች ሌሎች ችጋራሞች መሰደብ የለበትም።